ክርክር በዞረበት አልዞርም። በእኔ ቤት ክርክር የፋራ ስለሆነ ኩል ሰዎች የተረጋጉ ሰዎች ስለማያደርጉት ነበር። እውነቱ ግን በጣም ፈሪ ስለነበርኩ ነው። ትንሽ ገነባው ብዬ ማስባትን እውነትና እምነት ወገቧን እንዳይሉብኝ ፈራ ስለነበረ ነው። ያው እንደ ኮሚኒቲ አንክድም፣ የሰውን ሀሳብ በትዕግስት ማስጨረስ፣ አዳምጦ ደግሞ የራስና ሀሳብ እኔ ደግሞ እንደዚህ ያስባለሁ ብሎ መናገር ብዙም አልተሰጠንም። ሁሉም ነገር በጩኸትና በመተናነቅ የሚሆን ነው የሚመስለን። ዋይ ፈሪ ስለሆነን ከኛ እውነት ውጭ ሌላ እውነት ያለ ስለማይመስለን። ልክ ፈሪ እንደሆንኩ ሪያላይዝ ሳደርግ ደበረኝ በጣም። ለካ ኩል አልነበርኩም። ራሴን እየቆጠብኩ ነበር። የሰው አስተሳሰብ ቻሌንጅ እንዳያደርገኝ ነበር ለካ ቶሎ ንግግር ወይ ኮንቨርሴሽን እዘጋኝ ነበረው። የአቋም ሰው ስለመሆን አውርተን ነበር። በአቋም ስግጥ ብሎ መቆም እፈራቸው የነበሩ ሰዎች what they were talking about ስለሚናገሩት ነገር ስለሚከራከሩት ነገር ብዙም ባይሆን